ሰላም ጤና ይስጥልኝ ውድ እና የተከበራችሁ የጥሩምባ ቴክ ቻናል ቤተሰቦች፣ በዛሬው ቪዲዮአችን የስልካችንን የባትሪ እድሜ ለማራዘም የሚረዱ ምርጥ 7 ዘዴዎችን እንመለከታለን። አንደኛውና የመጀመሪያው ስቴፕ አዳፕት ብራይትነስ። በመጀመሪያ ይህንንም የምናገኘው ሴቲንግ ላይ እንገባለን። ዲስፕሌይ የሚል እንፈልጋለን። ዲስፕሌይን ከገባን በኋላ አዳፕት ብራይትነስ ኦፍ ሆኖ ነው የምናገኘው። ይህንን ኦን እናደርጋለን ማለት ነው። ይህም የሚጠቅመን ምንድነው? የስልካችንን ባትሪ በብዛት የሚፈጀው ዋናው አካል ስክሪን ነው። ስለዚህ አዳፕት ብራይትነስን በምናበራበት ጊዜ ስልካችን እንደ አካባቢው ብርሃን እንዲስተካከል ያደርጋል፣ ወይም የብርሃን የሚለቀውን መጠን እንዲቀንስ እንዲጨምር ያደርገዋል ማለት ነው። ይህ ለምሳሌ በፀሐይ ብርሃን ባለበት ጊዜ ወደ ስክሪኑ የሚለቀው የብርሃን መጠን እንዲቀንስ እንዲጨምር ያደርግልናል። ሁለተኛው ስቴፕ ዩዚንግ ዳርክ ሞድ። ይህንንም የምናገኘው በመጀመሪያ ሴቲንግ ላይ እንገባለን። ዲስፕሌይ የሚለው አማራጭ ላይ እዚህ ጋር ከገባን በኋላ በምታዩት መሰረት እዚህ ጋር ዳርክ ሞድ አድርጌዋለሁ እኔ። እዚህ ጋር ላይት ሞድ በምናደርግበት ጊዜ ወደ ስክሪኑ የሚልከው የብርሃን መጠን ከፍ ያደርገዋል ማለት ነው። እዚህ ጋር ዳርክ ሞድ በምናደርግበት ጊዜ ደግሞ ይቀንስልናል ማለት ነው። ይህ ምንድነው? አብዛኛውን የአሞሌድ ስክሪን ተጠቃሚዎች ደግሞ ዳርክ ሞድ ሲበራ ጥቁር የሆነ የስክሪን ክፍሎች የፒክስል ኃይል አጠቃቀም በማቆም ባትሪ እንዲቆጥብልን ያደርግልናል። ሶስተኛው ስቴፕ ባክግራውንድ ዩዜጅ ሊሚት። ይህንንም የምናገኘው በመጀመሪያ ሴቲንግ ላይ እንገባለን። ባትሪ የሚለው አማራጭ ላይ እንገባለን ማለት ነው። ባትሪ የሚለው አማራጭ ላይ ከገባን በኋላ እዚህ ጋር በምታዩት መሰረት ባክግራውንድ ዩዜጅ ሊሚት ይላል። እዚህ ላይ ከገባን በኋላ እዚህ ጋር አሁንም በምትመለከቱት መሰረት ባትሪ ፑት አንዩዝድ አፕ ቱ ስሊፕ ለማንጠቀምባቸው አፖችን ሊሚት ያደርግልናል ማለት ነው። ይሄንን ኦን እናደርጋለን። እዚህ ጋር ደግሞ ሌላው በምትመለከቱት መሰረት እዚህ ጋር ዲፕ ስሊፒንግ አፕ የሚለውን እንገባለን። እዚህ ጋር የማንጠቀምባቸው አፖችን ስም ዝርዝር ያመጣልናል። እነዚህ ስሊፕ እናደርጋቸዋለን ማለት ነው። እዚህ ጋር እነዚህን ደግሞ ስሊፕ ያደረግናቸውን አፖች ማስወጣት ከፈለገን እዚህ ጋር በምታዩት መሰረት እዚህ ጋር 3 ሰረዟን እንነካና ሪሙቭ የሚል ያመጣልናል ማለት ነው። ሪሙቭ ስንለው ስሊፕ ያደረግናቸው አፖችን ያስወግድልናል ማለት ነው። ሌላው ደግሞ እንደ መጨመር ከፈለግን ደግሞ እዚህ ጋር ፕላስ የሚል ምልክት ይመጣልናል ማለት ነው። ይህን ፕላስ የሚለውን ምልክት በምንጫንበት ጊዜ እዚህ ጋር ተጨማሪ አድን ማድረግ እንችላለን። ይህንንም ሴቲንግ ኦን ማድረጋችን ለምን ይጠቅመናል? ይህንን ሴቲንግ ኦን ማድረጋችን የሚጠቅመው እኛ ሳንጠቀማቸው ከስተጀርባ ሆነው ባትሪያችንን በመጠቀም የራሳቸውን ስራ የሚሰሩ አፖችን ሊሚት ወይም ስሊፕ እንዳይጠቀሙ የምናደርግበት አንዱ መንገድ ነው ማለት ነው። አራተኛው ስቴፕ ሬዲዩስ ስክሪን። ይህንንም የምናገኘው በመጀመሪያ ሴቲንግ ላይ እንገባለን። ዲስፕሌይ የሚለው አማራጭን ካም በኋላ እዚህ ጋር እንግዲህ ታይም አውት የሚለው ስክሪን ታይም አውት የሚለውን ከፈለግን በኋላ በምታዩት መሰረት ስክሪን ታይም አውት የሚለው እኔ ላይ 5 ሚኒት ነው፣ 5 ደቂቃ ማለት ነው። ስለዚህ ይሄኛውን ምን ማድረግ አለብን? ሪዲዩስ ማድረግ አለብን ማለት ነው። እዚህ ጋር 15 ሰከንድ አለ፣ 30 ሰከንድ አለ፣ አንድ ደቂቃ። ስለዚህ ይሄንን እናደርጋለን እንቀንሳለን ማለት ነው። ስለዚህ ይሄንን 30 ሰከንድ ላይ አረገዋለሁ ማለት ነው። እናንተም የፈለጋችሁን ማድረግ ትችላላችሁ። አምስተኛው ስቴፕ ተርን ኦፍ አንዩዝድ ኮኔክሽን። ይህንንም የምናገኘው በመጀመሪያ ሴቲንግ ላይ እንገባለን። ሴቲንግ ላይ ከገባን በኋላ ኮኔክሽን የሚለውን አማራጭ እንነካለን። እዚህ ጋር በምታዩት መሰረት ዋይፋይ፣ ብሉቱዝ፣ ጂፒኤስ ወይም ሎኬሽን የመሳሰሉት መተግበሪያዎችን የማንጠቀምባቸው ከሆነ ኦፍ አድርገን እናስቀምጣለን ማለት ነው። በማይፈለጉበት ጊዜ ማጥፋት ባትሪን ይቆጥባል። በተለይ ደግሞ የሞባይል ኔትወርክ ወይም ሲግናል ደካማ ባለበት ቦታ ስልኩ ምልክት ለመፈለግ ባትሪውን በፍጥነት ለሚጨርስ ኤርፕላን ሞድ ወይም ዋይፋይ ኮሊንግ መጠቀም ያስፈልጋል። ስድስተኛው ስቴፕ ባትሪ ፕሮቴክሽን።
ይህንንም የምናገኘው በመጀመሪያ ሴቲንግ ላይ እንገባለን። ሴቲንግ ላይ ከገባን በኋላ ባትሪ የሚለውን አማራጭ ከነካን በኋላ እዚህ ጋር በምታዩት መሰረት ማለት እዚህ ጋር ባትሪ ፕሮቴክሽን የሚለውን ኦፍ ኮኖን ስንገባ እዚህ ጋር ኦን እናደርጋለን ማለት ነው። ይሄንን ኦን ስናደርግ እዚህ ጋር ቤዚክ ማክሲመም የሚሉ ሁለት አማራጮች አሉ። ቤዚክ እናደርገዋለን ማለት ነው። እዚህ ጋር ደግሞ ምንድነው ሌላው አማራጭ ምንድነው? እዚህ ጋር ስሊፕ ታይም ፕሮቴክሽን ይላል። ይሄም ምንድነው የሚያደርገው የባትሪውን እድሜ ለረጅም ጊዜ ለማቆየት ባትሪው 100% እንዳይሞላ መቆጣጠር ይቻላል ማለት ነው። በዚህ ሴቲንግ ላይ ይህንን ኦን በምናደርግበት ጊዜ ስልካችን ፐርሰንት ከ80 ወይም 85 በላይ እንዳይሞላ በማድረግ የባትሪውን እድሜ ማራዘም ይቻላል ማለት ነው። እዚህ ጋር ይሄንን ስለዚህ ኦን እናደርገዋለን ማለት ነው። እዚህ ጋር ምንድነው ስቶፕ ቻርጂንግ አት 80% ይላል ማለት ነው። እዚህ ጋር 80% ላይ እንዲቆምልን ማድረግ እንችላለን ማለት ነው። ይሄንን ኦን አድርገን እናስቀምጣለን ማለት ነው። ወደ መጨረሻውና ሰባተኛው ስቴፕ ስንሄድ አፕዴት ሶፍትዌር ኤንድ አፕስ። ይሄንንም የምናገኘው ሴቲንግ ላይ እንገባለን። ሴቲንግ ላይ ከገባን በኋላ ሶፍትዌር አፕዴት የሚለው ላይ እንገባለን ማለት ነው። በምታዩት እዚህ ከሶፍትዌር አፕዴት የሚል ከገባን በኋላ በምታዩት መሰረት ላስት አፕዴት ይላል እዚህ ጋር። ይሄ ምንድነው? ይሄንን የስልካችንን አፕዴት ሶፍትዌር ወይም አፖችን በምናደርግበት ምንድነው ስልካችን በሚለቃቸው የሶፍትዌር ማሻሻያ ወይም አፕዴቶች ውስጥ የባትሪ አጠቃቀምን የሚያሻሽሉ ጥገናዎች ይካተታሉ። ስለዚህ ስልካችን ሁልጊዜ የዘመነ መሆኑን ማረጋገጥ አለብን። ይሄን አፕዴት እየተከታተልን ስልካችንን አፕዴት ማድረግ አንዱ ስልካችንን እድሜ ለማራዘም ወይም ስልካችን ለረጅም ጊዜ ሳያልቅ ለመጠቀም ያስችላል። ከዚህ ቪዲዮ በኋላ የባትሪያችሁን እድሜ በ10 እጥፍ እንደሚጨምርና ባትሪያችሁ ቶሎ ቶሎ የሚያልቅበት ችግር እንደሚፈታላችሁ ሙሉ በሙሉ እርግጠኛ ነኝ። ቪዲዮውን እንደምትወዱትም እንደሚጠቅማችሁም አልጠራጠርም። ቪዲዮውን ከወደዳችሁት ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ሀሳብና አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልኝ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ